ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጄኤምኤን ቴሌቪዥን ዕለታዊ ስፖርታዊ መረጃዎችን ይዘን ቀርበናል። ስፖርታዊ መረጃዎችን ወደ እናንተ እያደረሱ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ከዲሲ ዩናይትድ ጋር ስምምነት ፈጸመ። ስምምነቱን አስመልክቶ በሸራተን አዲስ ጋዜጣዊ መግለጫም ተሰጥቷል። በመርሃ ግብሩ ላይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን፣ የዲሲ ዩናይትድ ባለድርሻ የሆኑት አቶ ኢዮብ ማሞ፣ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ፣ የብሔራዊ ቡድን ተጫዋቾች ተገኝተዋል። አቶ ባህሩ ጥላሁን ከ2 ዓመት በፊት ብሔራዊ ቡድኑ ወደ አሜሪካ ማቅናቱ ሱራፌል ዳኛቸው ወደ ላውደን ዩናይትድ እንዲያመራ በር የከፈተ እንደነበር ገልጸዋል። የሴቶች ብሔራዊ ቡድን አምበል ሎዛ በራ የዲሲ ፓወርን እንድትቀላቀልም እገዛ አድርጓል ብለዋል። አሁን ደግሞ ከዲሲ ዩናይትድ ጋር በጋራ ለመስራት የ3 ዓመት ውል መፈራረማችን ትልቅ ጥቅም አለው በማለት በስምምነቱ የተካተቱ ጉዳዮችንም አብራርተዋል። የዘንድሮን ጨምሮ በቀጣይ 3 ዓመታት ብሔራዊ ቡድኑ በዲሲ ዩናይትድ በሙሉ ወጪ ተሸፍኖለት ወደ አሜሪካ እንደሚያቀናም ተዘግቧል። ብሔራዊ ቡድኑ የወዳጅነት ጨዋታዎችን በማድረጉ ብቻ $20,000 የሚያገኝ ሲሆን በተጨማሪም ካሸነፈ $50,000 ክፍያ እንደሚበረከትለት ዋና ስራ አስፈጻሚው ገልጸዋል። ስምምነቱ ተጠቃሚ በመሆን መንግስት እንደሚደግፈን እንተማመናለን ሲሉም አቶ ባህሩ ጥላሁን ገልጸዋል። በአዲስ የውድድር ቅርጽ ለ25ኛ ጊዜ በሚደረገው የክለቦች ዓለም ዋንጫ ፊፋ ዳኞች በሰው ሰራሽ አስተውሎት ታግዘው የውሳኔ አሰጣጣቸውን የሚያቀላጥፉበት አዲስ ቴክኖሎጂ እንደሚጠቀሙ አሳውቋል። በሰው ሰራሽ አስተውሎት የሚደገፉት እና በዳኞቹ ጆሮ ላይ የሚንጠለጠሉት ትናንሽ ካሜራዎች ከፊት ለፊታቸው የሚከናወኑ ድርጊቶችን ሁሉ ተከታትለው ይመዘግባሉም ተብሏል። ካሜራዎቹ የሁሉንም ጨዋታ ሂደቶች ጨዋታዎቹን በሚያስተላልፉ ቴሌቪዥኖች በኩል ለተመልካች የሚያደርሱ ሲሆን እንደ ፍጹም ቅጣት ምት ጥያቄ ያሉ አጨቃጫቂና የጨዋታ ውጤት ላይ ተጽዕኖ የሚፈጥሩ ድርጊቶችን ለመለየት የሚያግዙ ይሆናል ተብሎም ይጠበቃል። በተጨማሪም ደጋፊዎች ግቦችን፣ ግብ ጠባቂዎች ያዳኗቸውን ኳሶችና ሌሎችንም በእንቅስቃሴ ሂደት የሚፈጠሩ ሁነቶችን ለመመልከት እድል እንደሚሰጥም ተዘግቧል። ቴክኖሎጂው በ6 ስታዲየሞች ብቻ ተግባራዊ የሚደረግ ሲሆን አትላንታ፣ ሻርሎት፣ ሎስ አንጀለስ፣ ማያሚ፣ ኢስት ራዘርፎርድ፣ ፊላዴልፊያ እና ሲያትል ላይ ቴክኖሎጂ የሚገጠምላቸው ስታዲየሞች ሆነው ተመርጠዋል። ዓላማው ለቴሌቪዥን ተመልካቾች አዲስ ተሞክሮ ማቅረብ መሆኑንም የተናገሩት የፊፋ ዳኞች ኮሚቴ ሊቀመንበር ጣሊያናዊ ፒየርሉጂ ኮሊና ዳኞችም ለአወዛጋቢ ድርጊቶች ትክክለኛውን ውሳኔ እንዲወስኑ እድል ይሰጣል ሲሉም አክለዋል። ቴክኖሎጂው በአውሮፓ ሊጎች ተግባራዊ እየተደረገ ከሚገኘው በምስል የታገዘ ዳኝነት ወይም ቫር በተሻለ ፍጥነት ውሳኔ ለመስጠት የሚያስችል መሆኑን የቀድሞው ዳኛ ተናግረዋል። በሌላ በኩል በቅርቡ እንዲተገበር ውሳኔ የተላለፈበት የግብ ጠባቂዎች የ8 ሰከንድ ሕግ ተግባራዊ መሆን የሚጀምርበት የዓለም ክለቦች ዋንጫም ይሆናል ተብሎ ይጠበቃል። አሸናፊው ቡድን $125 ሚሊዮን በሚያገኝበት ውድድር 32 ቡድኖች ለመጀመሪያ ጊዜ የሚፎካከሩም ይሆናል። ቶተንሃም ሆትስፐርስ በይፋ ዴንማርካዊውን አሰልጣኝ ቶማስ ፍራንክን አሰልጣኝ አድርጎ ሾመ። ቶተንሃም ሆትስፐር በይፋ የብሬንትፎርድ አሰልጣኝ የነበሩትን ቶማስ ፍራንክ የክለቡ አዲስ አሰልጣኝ አድርጎ መሾሙ ተዘገበ። አሰልጣኝ ቶማስ ፍራንክ አንጄ ፖስቴኮግሉን በመተካት ለቀጣይ 3 ዓመታት የሰሜን ለንደኑን ቡድን ለማሰልጠን በይፋ ፊርማቸውን አኑረዋል። ቶተንሃምን የአውሮፓ ሊግ አሸናፊ አድርገውት የነበሩት አሰልጣኝ አንጄ ፖስቴኮግሉ በሊጉ ባሳለፉት ደካማ ዓመት ከስራቸው መሰናበታቸውም የሚታወስ ነው። ከተለያዩ አሰልጣኞች ጋር ስሙ ሲያያዝ የነበረው ቶተንሃም በመጨረሻም ከቶማስ ፍራንክ ጋር ተስማምቷል። ሊቨርፑልን የለቀቁት ጥያቄው የሪያል ማድሪድ ብቻ ስለሆነ ነው ሲል ከ20 ዓመታት በኋላ አንፊልድን በመልቀቅ ሳንቲያጎ ቤርናቦውን የደረሰው እንግሊዛዊ ተከላካይ ትሬንት አሌክሳንደር አርኖልድ ተናገረም። በዝውውር መስኮቱ አስቀድሞ ከተሰሙ አበይት የዝውውር ዜናዎች መካከል የትሬንት አሌክሳንደር አርኖልድ ከሊቨርፑል ወደ ሪያል ማድሪድ ለመቀላቀል መስማማቱ እንደነበርም ይታወሳል። የ26 ዓመቱ ተከላካይ ሳንቲያጎ ቤርናቦ የደረሰ ሲሆን በክለቦቹ ዓለም ዋንጫ ላይ በሎስ ብላንኮቹ መለያ የምንመለከተውም ይሆናል። 12 ቁጥር ማሊያን በነጮቹ ቤት የሚለብሰው ትሬንት አሌክሳንደር አርኖልድ ሊቨርፑልን የለቀቁት ጥያቄው ሪያል ማድሪድ ስለሆነ ብቻ ነው። ይህ አስደናቂ ክለብ ጥያቄ ሲያቀርብልህ ያለህ አማራጭ መቀበል ብቻ ነው ሲልም ይናገራል።
ሪያል ማድሪድን መቀላቀል የማንኛውም ተጫዋች ህልም ነው ያለው አርኖልድ የኔም ህልም እውን ሆኗል ሲል ደስታውን ገልጿል። የሪያል ማድሪድ አመራሮችን ጨምሮ ትልቅ መነጋገሪያ የሆነው ጉዳይ ደግሞ አሌክሳንደር አርኖልድ ለመጀመሪያ ጊዜ በክለቡ የትውውቅ መድረክ ባደረገው ንግግር ላይ በስፓኒሽ ቋንቋ ሀሳቡን መግለጹ ሲሆን ይህም ያልተጠበቀ እንደነበረም ተዘግቧል። ተጫዋቹ የስፓኒሽ ቋንቋን ባለፉት ጥቂት ወራት እንደተማረም ተናግሯል። በአሰልጣኝ ጃቪ አሎንሶ የሚመሩት ሎስ ብላንኮቹ በቀጣይ የውድድር ዓመት በተሻለ ጥንካሬ ለመምጣት ከአሌክሳንደር አርኖልድ በተጨማሪ ወጣቶች ከዋክብቶች ዲን ሃውስንና እንዲሁም ፍራንክ ማስታንቱኖ ማስፈረማቸው ሲታወስ ከክለቦች ዓለም ዋንጫ በኋላ ደግሞ ተጨማሪ ዝውውሮችን ለማድረግ እንደሚንቀሳቀሱም ይጠበቃል። ክቡራትና ክቡራን ተመልካቾቻችን ከጂኤምኤን ቴሌቪዥን ለዕለቱ ያዝናቸው ስፖርታዊ መረጃዎች የእስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። ከቀሪ የጂኤምኤን ዝግጅቶች ጋር ሰናይ ምሽት ተመኘው።